ጋሼ እንዴት አደሩ? ማስታወቂያ አይቼ ነበር። ኢንተርቪው እዚህ ነው? አዎ እዚህ ነው። እባክህ ስትሬት ኤ በጣም ጥሩ ነው። በጣም ጥሩ ነው እንጂ። እሺ አመሰግናለሁ። በቃ ዋስ አምጥተህ ስራ መጀመር ትችላለህ። ምን ዋስ? እባክዎትን፣ እኔ ምንም የማውቀው ሰው የለም። ችግር ውስጥ ነው ያለሁት። ይቅርታ፣ ይህን ማድረግ አልችልም እንጂ። ይገባኛል። እባክዎትን፣ እኔ በፈለጉት ነገር ልምልሎት እችላለሁ። እኔ ከመስራት ውጭ ምንም ነገር አላውቅም። እያወራን እኮ ያለ ነው ትልቅ ኃላፊነት ስለሚሰጥ ትልቅ ድርጅት ነው። እኔ ምንም የማውቀው ጎረቤት፣ ዘመድ ምንም ነገር የለኝም ከአንዲት እህቴ በስተቀር። ይቅርታ፣ ምንም ማድረግ አልችልም። እሺ እኔ ማንም ይረዳል? ይቅርታ ጋሼ። በእናትህ ተረጋጋ። አይ በእናትህ ልቀቀኝ። እሺ ልቀቀኝ። እሺ ልቀቀኝ። ኧረ ልቀቀኝ። እባክዎት ጥበቃው የት ሄደ? በዚህ ሁለተኛ ላይ እንደዚህ ያለ ነገር እኔ የምልሽ የምታስሺው ገንዘብ አለሽ ወይ? ቤት ካርታ አለሽ? እንዴት ነው? እንደሱ አይነት ነገር እንኳን የለኝም፣ ግን የቀበሌ መታወቂያ አለኝ። እሱ ይሆናል? የድርጅቱ ሕግና ደንብ እሱን ይዘን ነው የምንሄደው። እኔ በእውነቴን ነው ባግዝሽ ብረዳሽ ደስ ይለኛል ልጄ፣ በጣም አዝናለሁ። እኔም ራሴ ከህግ ውጭ እንዲህ ያለ ህጉ ነው የሚመራኝ። እሱማ ይገባኛል፣ ግን እንደው ምናልባት ሊተባበሩ የሚችሉበት መንገድ የለም? እባክዎትን፣ በጣም ስለጨነቀኝ ነው። ምንም ልረዳሽ የምችለው እና በቃ ምንም ሊያደርጉልኝ አይችሉም?
እንዴት ነህ? ማታ ሳላገኝህ አይደል? በጣም ይቅርታ። ምን ላድርግ ብለህ ነው አባዬ? እቺ ቤት ነች እኮ የምታስመሽል። ወድጄ እኮ አይደለም። ይቅርታ በጣም እንኳን አስታወስክ። ለዚህማ ጥሩ ነው። ባይደገም ነው የሚሻለው ልጅ። ፍቅር ፍቅር፣ የኔ ተነሳሽ ተነሳሽ እናቴ። ድቅ 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 እንዴ ምን ነው? ና ብስክና ውይ ትምህርት ቤት እኮ እንዳይረፍድብሽ ብዬ እኮ ነው። ምን ነበረ ማለት ምን ይሄ ልጅ አሟል እንዴ? የተወሰነ ፍራንክ ፈልጌ ትላንት የወሰድከው የሰጠሁት ምን አደረገው? አባ ከነ ቤቲ ጋር ነኝ ብዬ አልነበር እንዴ? በቃ ተው፣ ካልፈለክ ተው፣ በቃ አትስጠኝ፣ ተው። ቆይ 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 ቁጭ በል። እሰጥሃለሁ እሰጥሃለሁ። ለሁለት ቀን አብቃቅተህ ተጠቀምበት። ምኑን እባክህ ልጄ። መች ላክልኝና ላክልኛ። እሺ እሰጥሃለሁ፣ ችግር የለም። እባክህ እባክህ። እሺ ልቡን አግተው። Thank you, Abba. Bye-bye. ጉድ ላክ። Thank you, my dad. ወይ የኔ ጌታ ደህና ነህልኝ? አለሁልሽ። አንቺ እንዴት ነሽ? ምንድን ነው ድምፅህ? እያለቀስክ ነው እንዴ? ኧረ እኔ አላለቀስኩም። እኔ ነው እንደዚህ እያዋሻኝ ያለህ? እኔ እኮ በደንብ አድርጌ ነው የማውቅህ። አሁን የሆንከውን ነገር ትናገራለህ ወይስ ስልኩ ልዝጋው? ቆይ እኔ ማን ነው የሚረዳኝ? ቤዚ በቃ እኔ አልቻልኩኝም። ሁሉ ነገር ከአቅሜ በላይ ሆኖብኛል። ቆይ ምን ተፈጥሮ ነው? ምን ሆነክ ነው? ተይ ቤዚ በቃ ተይ። እንኳን ለራሴ አንድ አደራ ለተሰጠችኝ እህቴ መሆን አልቻልኩም። ፍቅር ምን ሆነ ነው? በቃ በዚህ ፍቅር ከትምህርት ቤት ልትባረርብኝ ነው። አሁን ተረጋጋሽ። ትንሽ ብቻ ጠብቀኝ፣ እኔ እመጣለሁ። እሺ
በሰላም ነው ግን እንደዚህ አጣድፈሽ እንደዚህ ነፍስ ውጪ ነፍስ ግቢ አድርገሽ የጠራሽ? ሄኖክ አንድ ነገር ላስቸግረ ነበር። ምን ችግር አለ? ምን ልቸገርልሽ? ትንሽ ብር እንድታበድረኝ ፈልጌ ነበር። መቼም ታውቃለህ አይደል? ካንተ ሌላ ማስቸግረው ሰው የለኝም። ኦኬ ታዲያ ምን ችግር አለ? ችግር የለውም እቸገርልሻለሁ። ግን ጊዜ እኔ ብቻ ነኝ የምቸገረው? አንቺስ አንዳንዴ አትቸገሪልኝ? ሄኖክ እንደዚህ አይነት ነገር እንደማልወድ ደጋግሜ ነግሬሃለሁ አይደለ? በቃ ይኸውልህ አሁን እንደ ጓደኛ አስበኝና ትንሽ ብር ብቻ በድረኝ። እሺ ተረድቼሻለሁ። ግን ይሄንን አንቺም ታውቂያለሽ አይደል? ፍቅር እውር ነው። እዚህ ጋር እንኳን ወራጃለሁ። እንደውም ንገሪኝ ካልክ አይን ያለው ብቸኛ ነገር ፍቅር ብቻ ነው። ፍቅር መቼም እውር ሆኖ አያውቅም። በአንቺ መጽሐፍ ሊሆን ይችላል፣ ለእኔ ግን አይሆንም፣ መቼም አይሆንም። እሺ አሁን ብሩን ትሰጠኛለህ ወይስ አትሰጠኝም? ኧረ ተረጋጊልኝ የኔ ክብርት እመቤት። ሁሉንም ነገር አደርገዋለሁ፣ ችግር የለሽም። ግን አሁን ለጊዜው ካሽ ገንዘብ አልያዝኩም። በጊዜ አትችልሽ ልምጣ? ጥሩ እጠብቅሃለሁ። እስከ መቼ? እስክትመጣ እጠብቅሃለሁ። አልቆይም፣ እመጣለሁ። እሺ ጠብቂ። ማነው? እኔ ነኝ። እንዴ ቤዝ ክፍት እኮ ነው፣ ግቢ። አጂ እንዴ ምንድን ነው ያልሽው? ትንሽ ነገር ነው። ስማ ወይ በጣም ደክሞኛል። ምግብ በልተሃል? አዎ በልቻለሁ። እውነት ገዛቼ መጥቼ ነበር። ስለዚህ ጠዋት እንስራ። እርግጠኛ ነህ መብላት አትፈልግም? አልፈልግም። በቃ እንደዛ ከሆነ ጠዋት እንሰራዋለን።
ፍቅርስ ቤዝ አትከተልሽኝ። ቤዝ ሳምባይ ነው የምተፋው። ሳምባይ አባዬ ምንድን ነው? እየጠጣ ነው እንዴ? ማለት ነው እንግዲህ ማለት ነው። እየጠጣ ነው እንዴ? እኔ ገባኝ። ምነው ግራ ተጋባሁ? እንዴት ግራ አልጋባም? ከመቼ ወዲህ ያለመደብህ መጠጥ? ከመቼ ወዲህ? አንዳንዴ ድብቅ አመሮች እንዲህ ነው አፈትልከው የሚወጡት። አባዬ ምን ሆነሃል? ማለት ምንድን ነው የተፈጠረው ነገር? ምንድን ነው ይሄን ያህል ነገር የሚያስጠጣ ነገር? ምን አዲስ ነገር ተገኘ? ምን ሆነሃል? ንገረኝ። ለካ በህይወት ሁለተኛ እድል የሚባል ነገር የለም። ሰዎች ለማንኛውም እኛ ማለት እነሱ ጊዜ ግድ የለም በቃ ተወኝ፣ ግድ የለም ተወኝ። እሺ በል በቃ። አሁን በጣም ብዙ ጠጥተሃል። ገብተህ አረፍ በቃ። ይበቃሃል። በቃ በጣም ብዙ ነው የጠጣኸው። ያለመደብህን እኔ በጣም ቀስ ሰው ቻለ ሆዴ ሰው ቻለ ሆዴ መናደዴ እንደሚቀረው ምን ወደዛ ወደዚህ ይሄዳል እግርሽ ይበሬ ወይ እናቴ አትኝም እንዴ? አንድ ጥያቄ ልጠይቅህ። ይገርማል። እኔን ጥያቄ ለመጠየቅ ማስፈቅድሽ ነው። ለነገሩ እስኪ ደስ ያለሽን ጥያቄ ጠይቂ። መሬትን ስትረግጣት ታሰምጠኝ ይሆን ወይ ደግሞ አንድ ነገር ታደርገኝ ይሆን ብለህ ፈርተህ ታውቃለህ? እኔ እንጃ አስቤው አላውቅም። ግን ለምን ይህን ጥያቄ ጠየቅሽ? ደግሞስ ከእኛ ህይወት ጋር ምን ያገናኘዋል? ያገናኘዋል እንጂ አባ፣ አንተ ብቻ የጠየቅኩህን መልስልኝ። መሬት መቼም ታሰምጠኛለች ብዬ አስቤም ተጠራጥሬም አላውቅም። መሬትን እንደዚህ ከተማመንክበት እሷን የፈጠረውን ፈጣሪ ምን ያህል ታምነዋለህ? በሙሉ ልቤ ነው። እኔ በሱ በፈጣሪ ስም እምልሃለሁ፣ ከዚህ በኋላ ሁሉ ነገር ያንተና ያንተ ብቻ ነው።
አባዬ ማታ እንደዛ ሲያደርግህ የነበረውን ጉዳይ በጣም ማወቅ ፈልጋለሁ። ማለት ስለምን ጉዳይ ነው የምታወራው? አባ አሁን ማታ የተፈጠረውን ጉዳይ አላስታውስም ለማለት ነው? ያው ከጠጣሁ ብዙ ጊዜ ስለሆነ ልጅ እንጃ አይመስለኝም። ግን የሆነ የተደበቀ ነገር ምን አለ? ምንም የደበቁት ነገር እንደው ልጅ ራስህን አታስጨንቅ። እንደው ኪስ ገንዘብን ጨርሳታል አለች። ነው ለጊዜው አልፈልግም። ሲያስፈልገኝ እጠይቅሃለሁ። አንቺ ወንድ ልጅ በጠዋት ተነሳ አይባልም። የተኙበትሽ ምንድን ነው የምትሰሪው? ወንድ ልጅ በጠዋት ከተኛበት ተነሳ አይባልም። አቤት ተው፣ ዛሬ በቃ ስንት ጊዜ ነው ምን አለሽ? ወንድ ልጅ የተኛበት ተነሳ አይባልም ይባላል። አንተ ሁሌ ልፈራ ነው የምትወደው እንዴ? ልቀቀኝ። አለቅሽ። ለምንድን ነው የማትለቀኝ? በቃ እወድሻለሁ። ግን ለምን ለምን አትበይኝ። ምክንያት የለኝም። ፍቅር ስሜት እንጂ ስበብ አይፈልግም። እሱስ ልክ ነህ፣ ግን ምንም አትበይኝ። ብቻ እወድሻለሁ። መውደዴ ጥልቅ ሕያው የሚሆነው አንቺን በማፍቀር ውስጥ ቆሻሻሉ አባቴ እዚህ ጋር አሪፍ ቆሻሻ አለ ትወስዳለህ? ደህና ነህ? ምን ሆነህ ነው? ፍቅር ምን ሆነ ነው ብቻዋን ይዛ የምታለቅሰው? ቤዛ እኔ በቃ አልቻልኩም። አይደለም ማባበላት ይቅርም እሷ እንኳን ጣፋጭ ምግብ መስራት አልቻልኩም።
በምንም አይነት ሁኔታ ላስደስታት አልቻልኩም። ምንም ነገር እኮ እየሰጠኋት አይደለም። እንዴት አታልቅሽ ብዬ ልከልክላት? ቆይ ለምንድን ነው እስከ ዛሬ ደበቅ? ምን ሁሉንም ነገር እንደሚያምህ? ቆይ እሺ ለምንድን ነው ያልታከምከው? አይ እሱን ተይው። በፍጹም ልትሆን አልችልም። ነገ በጠዋት ሆስፒታል እንዳለ የሚሆን አይመስለኝም። ለምን? ምክንያቱም እኔ ከምታከም የእህቴን ትምህርት ቤት ክፍያ ብከፍል ይቀለኛል። ቆይ እሱ ከአንተ ጤንነት ይበልጣል እንዴ? አዎ እሺ ጊዜ ይበልጣል። አንተ ልጅ ቆይ ጤነኛ አይደለህም እንዴ? አዎ ቤዛ አሞኛል። ለማንኛውም ነገ ለአንተ መታከሚያም ለፍቅር የትምህርት ቤት ክፍያውንም ይዤ እመጣለሁ። እኔ እንጃ ከየት እንደሆነ ፈልጌ አመጣለሁ። ትንሽ ከፍ በል። ቆይ ወይኔ ጉዴ! እሺ በቃ ውሃ ላምጣልህ? ውሃ ላምጣ? ምንድን ነው? ወይዬ እና እንዴት ነሽ? እባክሽ ከተገናኘን በጣም ረጅም ጊዜ ሆነናል። ልክ ነሽ። ሁሉም ሰው በራሱ መንገድ ሩጫ ላይ ሆነና ተጠፋፋ። እሱስ ልክ ነሽ፣ ግን ያው ከተጠፋፋን በጣም ረጅም ጊዜ ሆነን ብዬ ነው። ትቸኮያለሽ እንዴ? ኦፍኮርስ ያው በጣም አስቸኳይ ሚቲንግ አለብኝ። ሶ የተገናኘንበትን ጉዳይ ብትነግሪኝና ቶሎ ብሄድ ደስ ይለኛል። እሺ አሁን ለሁለት ነገር ነበር የፈለኩሽ። አንደኛው የድሮ ጓደኝነታችን እንዲቀጥል ፈልጋለሁ። ሁለተኛው ደግሞ ካለሽና ካላስቸገርኩሽ ትንሽ ብር ፈልጌ ነበር። ብር? ኦኬ እስኪ ካለኝ ቼክ ላድርግልሽ። እሺ አም ሶሪ ቆንጆ፣ አይ ካንት። አካውንት ላይ ያለው 100 ሺህ ብቻ ነው። እሱ ደግሞ ማታ ሾፒንግ የሚወጣበት ነው። ሶ በጣም ሶሪ አልችልም። እባክሽን አሁን በጣም ያስፈልገኛል። እሺ ሙሉን እንኳን ካልቻልሽ ግማሹ ይበቃኛል። ደግሞ ቃል እገባልሻለሁ እስከሚቀጥለው ሳምንት እመልሳለሁ። ኤሉዬ ፕሊዝ። አልችልም። ማታ አስቤዛ ማድረግ ያለብኝ ነገሮች አሉ። እኔ እኮ በጣም አስፈልጎኝ ነው። በእናትሽ በጣም ሜቢ ከቻልኩኝ በኋላ ደውይልኝ። አልችልም። በጣም ብዙ ሾፕ የሚያደርግ ያለብኝ ነገሮች አሉ። የምታወሪ ነገር ከሌለ ነው ልሂድ። ሌላ የምታወሪ ነገር ከሌለ እኔ ልሂድ። ባይ።
እባክህ በጣም መሄድ አለብኝ። እሺ ቆይ ለእኔ ጊዜ የምትሰጭኝ መቼ ነው? በእናትህ እስቲ የጅል ቀልድህን ተው። ምን ነው ጅልነት? ጅልነት ነው እንጂ ከዚህ በላይ ጅልነት አለ እንዴ? ቢገባሽ ጅልነት አይደለም። በቃ እኔ አንቺን አጥቼ መኖር አልችልም። በማላውቀው ዓለም ውስጥ ሆኜ ራሱ አንቺን መውደድ ነው የሚያስደስተኝ። ይሄ ምኑ ነው ጅልነት? እኔ ደግሞ ጓደኛ እንጂ ፍቅረኛ መሆን አልችልም ይላል። ለምን ቤዛ? ምክንያቱም በጣም ማፈቅረው ፍቅረኛ አለ። ለሱ ብዬ በጣም ብዙ ዋጋ ለመክፈል የተዘጋጀውለት ፍቅረኛ አለኝ። ምን? ከገባ ፍቅረኛ አለኝ። እንዴት ነሽ? አንዴ ላናገርሽ እችላለሁ? ያ በጣም አስቸኳይ ሚቲንግ አለብኝ። ሰው ሲመቸኝ ታይም ሰጥተን እናወራለን። ኢትስ ኦኬ። ግን በጣም ተለውጠሻል። ያው አንቺም ከጊዜ ጋር አብረሽ መፍጠን አለብሽ። ለማንኛውም ስልኬን ያዡና ደውይልኝ። እሺ።
እና ልጄ አንተን በዛ ሰዓት አገኘሁ። ሁሉም ነገር ማሳሳ አንተ ተስፋ ይልክ አሁን ገባኝ። ለካ ፊልድ እያልክ በየክፍለ ሀገሩ የምትመላለሰው የጠፉት ልጅና ሚስትህን ፍለጋ ነው አይደል? እኔ ወፍ ዘራሽ ሆንኩብህ። እኔ ከመሬት የተገኘው እኔ ወላጅ አልባ ሆንኩብህ። ገባኝ። እኔ ማን ነኝ? ንገረኝ፣ እኔ ማን ነኝ? መልስ የለህም፣ መልስ የለህም። ወፍ ዘራሽ ሆንኩብህ። አዝናለሁ። በጣም ነው የማመሰግነው። ይሄንን ግን ካንተ አልጠበቅኩም። ሄሎ ይሉ፣ እንዴት ነሽ? አላወኩሽም። ጭራሽ ስልክ የለሽም? እሺ፣ ቤዛ ነኝ። ቤዛ እንደዛ አትይኝም ታዲያ? አልኩሽ ሄልዱዬ። ለማንኛውም ያልኩሽን ነገር እንዴት አደረግሽልኝ? ፕሊስ ሄልዱዬ፣ ባሳለፍናቸው የልጅነት ጊዜያት ይዤሻለሁ። እባክሽን እንዳለሽ አውቃለሁ። ኦ የለኝም አልኩሽ አንዴ። እንዳለሽ አውቃለሁ ስላለች ደፋል። አባዬ፣ አረ በፈጠረህ ንገረኛ፣ አስጨነከኝ እኮ። በጣም ደስተኛ ነው በኑሮ በህይወቴ። እኔ አሁን ቢሆን ባንተ እኔ ደስተኛ ከልቤ ነው። በበፊቱ ህይወቴ የአንድ ልጅ ታዲያ አሁን ምን አዲስ ነገር ተፈጠረ? አባዬ አልገባኝም። እሺ አሁንስ? በምን ከተማ ውስጥ ከየት መጣ ሳይባል ግጭት ተነሳ። ሁሉ ነገር ኑሮ ህይወቴው ምስቅል። እኔና ባለቤት እዛ ከምንሞት ብለን ከተማውን ለቀን ለመውጣት ወሰኑ። ያኔ እነሱን አስቀድሜ ሸኙና እኔ ተመልሼ መጣሁ። ከዛ
ከዛስ ተነጋገር ኃይሎች ነገር ነው እናንተ ቀለም ሸኟቸው። ለአንድ ቴሎ አትባክሽ። ቃሌን አክብሬ በሰዓት ይመጣ። እንኳን ደህና መጣሽ። ቃሌን አክብሬ በሰዓት መጥቻለሁ። አሁን ብሩ ስጠኝ። እሺ እሰጥሻለሁ። ከዛ በፊት ግን አንድ የምናደርገው ነገር አለ። ምንድን ነው እሱ? እሱን አሳይሻለሁ። ማለት አልገባኝም። ያው ሁሉም ሰው የሚያደርገውን ለማድረግ ነው። ሄኖክ ቤዛ፣ ዛሬ ደግሞ እንዴት አምሮብሻል አይደል? አማረብኝ አይደለ? ችግሬን ተጠቅመህ አብረኸኝ እንዳድር ታስገድደኝ ነው? ምን ነው ቀልድ? አንቺን ማፍቀሬ ነው ቀልድ? ወይስ በአንቺ ፊት ሁልጊዜ እንደ ጅል መታየቴ ነው? ይሄ በፍጹም አይሆንም። በፍጹም አይሆንም። ቤዛ፣ ሌላ አማራጭ ካለሽ ተራምደሽ መሄድ ትችላለሽ። ቤዛ፣ አስቢበት።
መች ነበር? እሱን ሂጂና አብረሽ ለምታድሪው ፍቅረኛሽ ንገሪው። እኔ አባት ምናምን ብለሽ አታስመስይ። እንደው በአንድ ነገር ልንገርሽ፣ ከዚህ በኋላ ላገኝሽ አልፈልግም። ፕሊዝ በቃ ተይኝ። ሰላሜን አትበጥብጪ። ተይኝ በቃ ውጭ ልኝ ወጪ አባዬ ቆይ አንዴ ያዘው እዚሁ ጋር ቆይ ያዘው አንዴ ቆይ እዚሁን አንተ እዚሁ ጠብቀኝ በቃ ምንም አትፈልግ እሺ አንዴ ያናግረኝ ቆይ አንተ ትንሽ አታፍርም እንዴ? አንተ ማለት እኮ ህይወቴን ሁሉ ነገሬን ያበላሽ ሰው ነህ። አውቃለሁ አጥፍቻለሁ አንቺ ፍቅር ታውቂ የለ በቃ ይቅርታ አድርጊ ትሰማኛለህ? ከአንተ ጋር ባደረኩት ነገር በፍጹም አልጸጸትም። ለምን ብዬ እንዳደረኩት ደግሞ ጠንቅቀህ ታውቀዋለህ አይደል? አውቃለሁ ግን እኔስ አላሳዝንሽም? መጀመሪያ ከወገብ በታች ማሰብን አቁም እሺ? ከዛ ምን? ከዛማ ለአንተ የምትሆነዋ ትክክለኛ ሴት ታገኛለህ። ለቤዝ ልቀቀኝ! ልቀቀኝ! እና ላልተወኝ የተግባባነው ቃል እዚህ ድረስ ነው። ድሮም ነግሬሽ ነበር። ይኸውልሽ ያለኝ ንጹህ ልብ ብቻ ነው። እሱን ደግሞ ማጣት አልፈልግም ብዬሽ ነበር። እሺ እና ይቅርታ ታደርግልኝ? እኔ እኮ ይኸውልሽ ይቅርታን ተማምኖ ማጥፋት በራሱ ይቅር አያስብልም። አቤል ተረጋጋ እንጂ ለምንድን ነው እንደዚህ የምትሆነው? እኔ አሁን ላይ በአንቺ ተስፋ ማድረግ አቁሜያለሁ። እኔ እኮ ፍቅር ሰጠሁ እንጂ ምላሽ አልፈለኩም። እኔ ገና ከቁስሌ አልዳንኩም። በቃ ተይኝ፣ እየመጣሽ ህመሜን አታብዢው። ቆይ ለአንተ የከፈልኩት መስዋዕትነት አይታየህም? አይታየህም አቤል? ህይወቴን ማዳን ነበር እናም አደረኩት። ይኸውልሽ ትሰሚያለሽ፣ እኔ ውለታን ፈልጌ ውደጅኝ አላልኩሽም? እሺ ልቀቂ ነው
ቆይ ለምንድን ነው እኔ ግን እንደዚህ የምወድሽ? እኔም እኮ በጣም አፈቅርሃለሁ። ግን እኮ እኔ ደሃ ነኝ። የምሰጥሽ ወርቅ ወይም እንቁ የለኝም። ንጹህ ልቤን ብቻ። ፍቅር በገንዘብ ይለካል ብለህ ነው? ሳላውቅሽ ወደድኩሽ። አሁን ደግሞ ይበልጥ አፈቀርኩሽ። ከልብክ ነው? ምንም ውሸት በሌለው እውነት እወድሻለሁ። ለዚህ ደግሞ ልቤ ባይል ደግሞ ፈጣሪ ምስክሬ ነው። ደግሞ የምነግርህ ነገር አለ። ምን? ይኸውልሽ ይሄ ለእኔ ምንም ማለት አለ። እንዴት? ይኸውልሽ የእኔ ቆንጆ ሴት ነሽ፣ በዛ ላይ ወጣት። ሴትነትሽ፣ ወጣትነትሽ፣ በዛ ላይ ውበትሽ ነው። ስለዚህ ውድ ነሽ፣ ገና ብዙ ህይወት ይጠብቅሻል። እኔ ደግሞ አንቺን ከነሙሉ ክብርሽ ላገባሽ እፈልጋለሁ። በጣም አፈቅርሃለሁ። እንዴ ይሄ ፎቶ ምን ነው? እማዬ እማዬ ነው የምትለው? እማዬ ናት። ከየት አመጣው ይሄን ፎቶ? አንተ ማነህ? አንተ ማነህ? እኔ መስፍን ነኝ። መስፍን እናቴ እኮ ነች። እናትህ? አዎ የኔ እናት። ከየት አመጣው? የኔ ባለቤቴ የልጆቼ እናት እኮ ነች። እማዬ? አዎ ለእኔም እኮ እናቴ ናት። አንተ አባቴ ነው ማለት ነው። ልጄ ላል ልጄ የት ነበር እስከ ዛሬ ድረስ? ያኔ እናትና እናንተን አስወጥቼ እስከ ዛሬ ድረስ እናቴ ነው ስፈልግ የት ነበር? ስፈልግ ነበር። አልፈለግኝም። አልፈለግኝም። አሁን የት አለች እሷ? እማዬ እኮ ሞታለች። ሞታለች።
ወዴት ነው? መጣሁ። አንዴ ፈልጌ ነበር። አሁን አንዴ አውርቼ ወድሻለሁ። አሁን አልቆይም። እሺማ አሁን እሺ። ወደ የተገናኘንበት ካፌ የሚገባ ለምን? አይዞህ፣ ለጥሩ ነገር ነው። የናፈቀ ሰው አለ። አይ አንተ እኔን ማን ሰው ብሎ ይናፍቀኛል? አንተ የብቸኝነትን ምሬት ስትናገር ሌላው ስለ አንተ ናፍቆት ምሬት ያወራል። ምን ኬክ ልትገዛልኝ? ይኸውልህ በቃ ሁሉም ነገር እዛ ስትመጣ ይገባል። ኬክ ልትገዛልኝ ነው እንዴ? ለዛ እንኳን አይደለም። ብቻ ግን እዛ ስትደርስ ሁሉንም ነገር ታውቀዋለህ። እንዳትቆይ፣ እንዳትዘገይ። ይሄና ግን አደራ እሺ? መቆየት አይቻልም እሺ? እንዴት ነሽ? ደህና አይደለም። ምን ነው? ከዓይኖቼ የሚወጣው እንባ ጠጥታ የመናፈቅ ምክንያት ከእንባዎቼ መሀል የሚረዳልኝ ሰው አጣሁ። እኛ ሰላም አንባልም። ኧረ ትባላላችሁ። ሰላም ወንድም ልጇ እንዳትለቅ ማለት ምንም ማለት የለውም። ከዚህ በኋላ ቪዛ የአንተ ህይወትን መንገድም ናት። እንደኔ የሆነ ቤዛ እንደምትንከባከባት እርግጠኛ ነኝ። እውነት የእውነት ነው? እውነት ለመናገር በመሀላችን በጣም ብዙ ነገሮች ተፈጥረዋል። የሰራኸው ስህተት በህመም ላይ ህመሜን ቢያብስም ገና ከዚህ በኋላ በጣም ብዙ የሚያናድዱኝ ነገሮች እንደምትሰራ ባውቅም ጋቤል እያደራ ስለሆንክ ሁሌም ቢሆን ያንተ ስራ ነው። ግን እንዴት? ይኸውልህ ብዙም ግራ ትጋባ። አቤል የማይሆን ነገር ነው እየጠየቀኝ ያለው። ቢዚ ይህን ነገር ማድረግ አያቅትሽም። ከምታስቢው በላይ ጠንካራ እንደሆንሽ አውቃለሁ። አልገባኝም። እና ደግሞ ከዚህ በኋላ የ2 ቀን ወይም የ3 ቀን እድሜ ነው ያለ። ቢዚ የካንሰር ታማሚ ነኝ። ህመሜን ለብዙ ጊዜያት ስታገለው ኖሬያለሁ። አሁን ግን አልችልም። ያቺ የመለያየት ሰዓታችን የደረሰች ይመስለኛል።
መቀበል አልችልም። ምንድን ነው የምትለው? ምን እያልከኝ ነው? በቃ አታልቅሽ። ይኸውልሽ የኔን ነፍስ ማስደሰት ከፈለግሽ የእውነት ታደርጊዋለሽ። በደንብ አድርገሽ አስቢበት። ከልብ ካለቀሱ ባይቀር እና እውነታው ይሄ ነው። እኔ ይሄንን ላምን አልችልም። ወንድሜ በህይወት ሁለተኛ እድል የሚባል ነገር የለም። ወንድሜ በህይወት ውስጥ አርፋጃችሁ አንዳንዴ ማርፈት ደግሞ እንደ መቅረት ልብን የሚሰማው። ዛሬ ግን በእኔ መስዋዕትነት ቤዚን ተሸልማል። እውነት ነው ግን ይሄ ነገር? በቃ ልታጠብ። ደህና ነኝ። እሺ አምቡላንስ ጥሪ። ይሄ ነገር አምቡላንስ ጥሪ። አቤልዬ ስማኝ፣ ይኸውልህ አንዴ ተነሳ። ወንድም ገና ፍቅሬን መጨረሱ። አቤልዬ ተነስ። ገና ፍቅሬን መጨረሱ። አቤልዬ ተነስ።